ቀላል ነው አይደል እንዴ? ሌላው ደግሞ በክርስትና እግዚአብሔር ወይም ኢየሱስ አካል አለው ብልት አለው። አዎ አለው። አሁንም በሰማይ ላይ መጽሐፍ ቅዱስ ሲናገር አንደኛ ሐዋርያ 42 ላይ ራሱ ታደቡ ሲያርግ ሰው ሆኖ ነው ያረገው። ሲመለስም ሰው ሆኖ ነው የሚመጣው። ለዘላለምም ሰው ሆኖ ነው የሚነግሰው ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ ስለሚል አለ ብሎ መናገር ነው። በእምነት እኮ ነው የምትቀበለው እንጂ እኮ በላጂክ አይደለም፣ በሳይንስ አይደለም። ለዚህ እኮ ነው ከመጽሐፍ ቅዱሱ አትጨምሩ አትቀንሱ የሚለው። ግን ብዙ 33,000 የተለያየ ሃይማኖት ያለ በክርስትና ስም እውነተኛው መጽሐፍ ቅዱስ የሚለውን በጣም ስለማያምኑበት ወይም ደግሞ እንደዚህ አይነት ጥያቄ ሲመጣ ለሚጠየቁት ጥያቄ መልስ መስጠት ስለማይችሉ ይቀይሩትና የራሳቸውን ዶግማ ቀኖኖ ገድላት ምናምን ጽፎ 33,000 የተለያየ አንደር ክርስትና ስም ሃይማኖቶች አሉ። እኔ ፓስተር ይሁዳ ከጠየቃችሁኝ እኔ አልጻፍኩት መጽሐፍ ቅዱስን፣ እኔ አልጠየቅበትም። የተጻፈውን ግን ሳልዋሽ እናገራለሁ። በብሉይ ኪዳን አንድ እግዚአብሔር ነው ያለው፣ በአዲስ ኪዳን 3 እግዚአብሔር ነው ያለው። 3 ነው ይላል፣ 3 ኤንቲቲ ነው ይላል። ስላሴ መጽሐፍ ቅዱሳዊ ትምህርት አይደለም።